እሷ አያገባኝም ስለሷ። አዶናይን ግን ከራሴ ጋር ነው የምታገለው። ፍርዬ ነይ ፎንቃ ምን አደረገች? ከራሴ ጋር ምክንያቱም አዶናይ ዮኒ አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቅ። እኔ እናንተ ዮኒ ምን እንደምታውቅ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ መውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይሄን በእርግጠኝነት እናገራል። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋር ያወራሁት ማንም አይቀይረውም። አዶናይ ቁጭ አርጉና ይናገራል። ከዚህ በኋላ ይኸውላችሁ እንደ ታቦት አሰርታችሁኝ አንቺ ተናገሪ ካላላችሁ እኔ ጂጂ አይደለሁም። ይኸው ስሙኝ። እኔ ደግሞ የአዶናይ ማንነት አውትሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት ኢቭን የቲክታክ አዋርድ ላይ ሙጭ ልብለፈር ልጨርሳ አንቺ ብለሻል። እኔም ልጨርሳ አይዞሽ ጆን ዳንኤልን እንደርስበታለን። አይዞን እንደርሳለን። ሙጭ ልፍልፍ አድርጎ አዶናይ የቲክታክ አዋርዶችን በሁሉም ነገር ጽድት አድርጎ የሚወስድ ወንድም ነው። ጆን ዳንኤል ግርግር የሚወድ ልጅ ነው። አየሁት እንዳየ ነው የምንናገረው። የዛሬ ጸባችሁ ናት። ዛሬ አይደለም እኮ እኔ የማውቀው ጆን ዳንኤል እኩል ነው የምናውቀው እኮ ከአንተ የበለጠ የሚወደው አልነበረም። እኩል እኮ ነው። አሁንም በምን መሰለሽ እኔ እግዚአብሔር በማውቀው የእኔ ራሱ ሚስጥርን ቲክታክ ላይ ያወጣሁት ከጃኒ ጋር ባለው ነገር ነው። ተናድጄ በጃኒ ባለው ለሱ ብዬ ነገሩ እንዳይከብድበት ስደብ ተብዬ ፋሲካ የሚባለው ስደበው ይሆንና ነገሩ ይቅለልለት፣ ከአንተ ጋር ይለያዩ፣ መንግስት በጣም ሲሪየስ ወስዶታል ይህን ጉዳይ ሲለኝ ወጥቼ ረግጫው እኔ ተረገጥኩኝ ለሱ ብዬ እግዚአብሔር በሚያውቀው። ከዛ ሰዎች እኔን ብዙ ነገር አሉ እንጂ ኦኬ ብዬ አለፍኩት። ዛሬ መደብደቡን ማልቀሷን ሳይ እኔ መረጃዎች መጡልኝ። ከመናገሬ በፊት ዝም ነው ያልኩት። መረጃዎች መጡልኝ። በዚህ በኩል ሲያመናጭቃት፣ በዚህ ነገር የሆነ ነገር ሲያደርገ፣ በዚህ ብዙ መረጃ ሲመጣ ኦኬ ነው ናው ይገነታውክ በሚለው ነው የመጣሁት። ኳሊቲም አለው። ኳሊቲ ልሽም ጆን ዳንኤል ኳሊቲውን ደግሞ ልንገርሽ፣ ኳሊቲው ሶሻል ሚዲያ ላይ ድምቀት ነው። የሰው ልጅ ሁሉ ነገሩ መጥፎ አይደለም። ያንን ነገር አሁን ጆን ዳንኤል ሙሉ በሙሉ ዩኖወት አም ሶሪ ይሄ ጥፋት ነው ብሎ ከመጣ ድምቀት ነው የሶሻል ሚዲያ። እንዲጠፋም አልፈልግም፣ ግን ማመን አለበት። ሴት ልጅ እንደማትመታ ታዋቂ ስለሆነ ሌሎችን ማስተማር አለበት። መዋሸት ሳይሆን ማስተማር። እንጣላ ነበር፣ እንጋጭ ነበር። በጥፊ ሲመጣት ራሱ ተናግሮ ሴት ልጅ አልመታም ይላል ነው። በጥፊ የመጣ ሰው አልመታም ብሎ ከዋሸ ነው አይሆንም። ምን ማድረግ አለበት? ይነዋት ያለፈ ነው። ተጣልተናል፣ ጨርሰናል። በቃ ወደ ዋናነቴ ተመልሻለሁ ካለ እኔ ምንም ችግር የለብኝም። ይህንን እኮ ሁላችንም እኮ አሁን ለመፍታት ነው አደለ ትግላችን? አዎ አደለ። አሁን ግን እኔ እናንተ እያወራን ያለ ነው ደግሞ አንተ እና እሱ ጋር ያለው ችግር እኔ ብዙም የሚፈታ ነው ብዬ ነው የምለው። አሁን አንተ የእኔ ምን ችግር ይኖርብኛል? እንዲያውም እኔን ማሳጣቱ በሌለውበት ባልነበርኩበት ተጠርቼ ተጎትቼ መግባቴ እስካሁን ይጸጽተኛል። ስምህን አንስቷል እንዴ? እሱ ስምህን አንስቷል እንዴ? ሺህ ሰው እየጻፈለት ጸጥ ባላየ ነው ስለማቅ የተፈታ ጊዜ ማለት እኔ ምን ብያለሁ? ያንተ ችግር የለው እንደ ታላቅ ወንድምን ትፈታዋል። ጠየቅሽኝ አይደለም? ልመልሳ እንኳን እግዚአብሔር ለቤት አበቃ ከነገሮች ሁሉ እግዚአብሔር እንኳን አደረገ አልኩ። ከእኔ ጋር ችግር የለው። ምክንያቱም እሱ እንጂ የጠራኝ እኔ አይደለሁም። እኔ ኢትዮጵያ አልኖርም። እንዳይመቱት እኔ ተከላክያለሁ። ህዝቡ ይፈርዳል። አትመታውም አትነካውም ብዬ እዛ ላይ ተደረገ። ለምን ውረድ አላልከውም? ራሱ አይወርድም እንዴ? እኔ ምንድን ነው የምለው? እሱ ነው የሚያውቀው የኢትዮጵያን ህግ። እኔ የኢትዮጵያን ህግ እኔ ላይ ነው ስህተት ነው። እግዚአብሔር ማውጥቶታል። በነገራችን ላይ እግዚአብሔር ከዛ አጥፎ ግን ሴትን ልጅ መምታት እኔም ማልቀበለው ጉዳይ ነው። አትመታም ሴት ልጅ እንዳልኩሽ
በምላስ ማጨለል ይቻላል ሴት ልጅ ማንም አይፈቅድም። በጣም አለቀ። ስለዚህ የዋሻውን ነገር ማስተካከል አለበት ነው እንጂ ጆን ዳንኤል ሶሻል ሚዲያ ድምቀት ነው በሚገባ። በተለይ ቢግ ሪስፔክት ቢግ ላቭ የምትለው ነገሯ ይመቸኛል። አሁን እኮ ነገር ያንን እኮ አባቴ ቢግ ላቭ ቢግ ሪስፔክት የምትለው ነገሯ ይመቸኛል። ጆን ዳንኤል አሁን የሁለቱ ችግር የመጣው ጆን ዳንኤል ከእስር ቤት ባልታሰበው ሰዓት ወጣ አይደለም? አዎ እሱም ልክ ነች። እሱ ያስማማናል። በቃ ይሄ ነው ችግሩ። አሁን የሁለቱ ችግር ነው መፈታት ያለበት። ገብቶሃል? በተለይ ስር እንዳይሰድ ሌላ ችግር፣ በተለይ የምትጎዳው እሷ ናት። የሁለቱ ዞን መጣላት ወንድ ናቸው ሁለቱ። የምታጣላቸው እሷ ልትሆን ትችላለች። ገባ? ይሄኛውን በዚህ በኩል አክሮፋል፣ ያኛውን በዛ በኩል አክሮፋል። ሁለቱ ደግሞ ያው የእውቅና ፉክክር አለባቸው። የለባቸውም እኔ አለ ብዬ ነው የምልህ። ጭራሽ በ5 ሚሊዮን ሰው ይዞ ከሚፎካከረው ነምበርስ የምትገርመኝ እኮ ዮኒ በእናት አዶናይ 3 ሚሊዮን ፕላስ ያገኘው በ2 ሚሊዮን መጥቶ ከካናዳ 3 ሚሊዮን የገባ እኮ 3 ሚሊዮን ነበር። ከካናዳ ሲመጣ ኢትዮጵያ 3 ምናምን ሚሊዮን ነበር። ጃኒን ይዞ እኮ ነው ዛሬ 5 ሚሊዮን የገባው አይደለም? በራሱ ስራ የጃኒ 2 ሚሊዮን ምን አርጋ ጃኒ ፎሎ አርጉት ጆን ዳንኤልን ብላ ይቅርታ ጃኒ ፎሎ አርጉት ትላለች እንዴ? አሁን አንተ ስታስበው እንዶ በራሱ ያገኛቸው ቪዲዮዎች የኛ ልጆች አሁን እዚህ ላይ ያሉት ፖለቲካ ስልችት ብሏቸው ስንት ዓመት አደንቁረናቸው ዛሬ የሚሳሳም ነገር ፍቅር ነው እያዩ ያሉት። ታዲያ ፖለቲካማ በአናቱ ይተከልና እሷን በሳመ ቁጥር 100 ሺህ እኮ ነው ፎሎ የሚደረግ። ታዲያ አንቺም የሆነ ሰው አምጥተሽ መጥመጫ እና ችግር የለውም ግን በእሷ ነው ፎሎ ያገኘው ነው የምልህ። እውነቴን እኮ ነው የምለው፣ እግዚአብሔር ምስክር። ምክንያቱም ወጣቱ ፍቅር ይፈልጋል። ፕላስ ደግሞ በነዛ በወላይታ በሚያሳድጋል እነሱ ትልቅ ሮል አላቸው። ዲቻዎቹ አሪፍ ናቸው። የደቡብ ህዝብ በሙሉ ፎሎ አድርጎታል። እኔ መጀመሪያ ኢትዮጵያ ሴት ዲቻ ነው የሚሄደው። እኔም እዛ አያውቁንም እንዲያውቁን ማለት ነው። ይሄ ልጅ 3 ሚሊዮን ያገኘው ፕላስ በማን ነው ደግሞ? ካናዳ እያለ 5 ዲቻ ከጎዳና ላይ አነሳና አብሬ ዋቴ ይጫወታለሁ። ቀልድ ነው። የሆንዬ አንድ ነገር አዳም ካናዳ እያለ ደግሞ ፎሎ ነው እንጂ ያለው ገንዘብ አልነበረው። ኢትዮጵያ ሲመጣ እሱን እስማማለሁ። ኢትዮጵያ ግን የሀብታም ልጅ ነው። ግን አንድ ነገር የወደድኩለት አዶናይ ልዘግብሽ፣ እንደ ሀብታም ልጅ ካናዳ እያለ አክት አድርጎ አያውቅም። ማንም አያውቅም። ሀብት ይኑረው ምን የሀብታም ልጅ ሆነ ምን ዶላሩን የት ችለውት ነው? ኢትዮጵያ ሀብታም እኮ ባለስልጣን ካልሆነ በየቀኑ ኢትዮጵያ ሲገባ ቤቱን ሲያሳይ አልተወረደበትም። አልትዝ ይልሃል። በጣም ነው የተደነቀው እንጂ ሰው ግራ ገባው፣ ኮንፊውዝድ ሆነ። ሀምብልነቱን አይቻለሁ እኔ። አዶናይ በቤተሰብ ሀብት የማይመካ ልጅ መሆኑን አይቼ። ሌላው ቢሆን አስበሻል? ቲክታክ ላይ እንቀመጣለን። እስቲ ንገሪ የቤተሰብ ሀብት ያለ ግን ብር። እኔ እኮ አሁን የቤተሰብ አይደለም ይሄ ልጅ ግን ካናዳ ፎሎ ነበረው እንጂ ብር አልነበረው። ብር አልነበረው። አንዴ እሱም ብሏል የለኝም ማለት ብር ያገኘው እኮ ኢትዮጵያ የምትባለው ሀገር ላይ ሄዶ እኔ እናንተ ባቃና ሀገር ላይ አስጨርሰኝ ሊጥለኝ። ይኸውልህ ጆን ዳንኤል እና ጃንዬ አድቨርታይዝ ቲክቶክ የጀመሩት እነሱ ናቸው። በእነሱ ስር እነ ጃኒ። እሱማ ኢትዮጵያ አልነበረ። ማን ያመጣው? ጆን ዳንኤል እና ጃን አይደሉ እንዲ አድቨርታይዝ የጀመሩት ኢትዮጵያ ማስተዋወቅ? ነው መንሱር ጀማል። ምን ይሄ እንትኑን ይሄ የልብስ ፋሽኑን ይሄ ማስተዋወቁን መኪናውን መንሱር ጀማል ያው ቲክቶከሮች ናቸው እኮ። መንሱር ጀማል ነው የጀመረው። እሱንማ ማዋሸት አልችልም። ቲክታክ ላይ ከማንም በፊት ፎሎወር የነበረው መንሱር ጀማል ኖ ማለት ይሄ አድቨርታይዙን መስራት የጀመሩት እኮ እነ ፊፊ ማናት የእንትን ቻሌንጅ የጀመረው። እኔ ክሬዲቱን አልወስድበትም። የመኪናዎቹ ምናምን እኔ ጀመርኩት። ከዛ በኋላ መንሱር ጀማል ቲክታክ ላይ ጀመረው። ይሄ እንደዚህ ቻሌንጁ መንሱር ጀማል። እኔ ክሬዲት የምሰጠውም ሰው ነው መንሱር ጀማል። ብዙ ነገር አልሰርም። ግን ከዛ በኋላ ማንጠቀለለው የእኛ ልጆች ኢትዮጵያኖች እዛች የኢትዮጵያን አድቨርታይዝ በፊት አርቲስቶቻችን ነበር የሚሰሩት።
አርቲስቶቹ ቀሩና ማን ሆነ? ቲክቶከሮች ሆኑ አድቨርታይዙ ነው የሚሰሩት። ትክክል፣ አድቨርታይዝ ይሰራል። ታዲያ የእነዚህን ስራ በሙሉ ጠቅልሎ የወሰደው ማን ነው ዛሬ? አዱኮ አንበሳ ሆና በቃ ጠቅልሎ መውጣት ችሎታ። ችግር የለውም። አሁን እኔ ልነግርሽ እኮ ነው ወደ ፖይንቱ እየመጣን ነው። ወደ ፖይንቱ እየመጣን ነው። እየሳቅን እኮ ነው የምንጫወተው። ልዘግብሽ፣ ወደ ፖይንቱ እየመጣን ነው። አንዴ ልነግርሽ ነው። እንኳን አይደለም የቤተሰብ ሀብትና ንብረት በዛ ደረጃ ኖሮ 2 ጫማ ሰቅለው ስቃችንን ነው የሚያበሉን። ሶሻል ወደ ፖይንቱ እየመጣን ነው። አስጨርሰኝ። ይሄ ልጅ ቻግሮት ካናዳ ውስጥ የፎሎ መዓት ምን እንዳለ ታውቃላችሁ? ትዝ ይላችሁ እንደሆነ የሆነ ምን እንዳለ እኔ እናንተን ሞቲቬት እያደረግኩኝ ለራሴ ግን እምበላው እስከ ማጣት ደርሻለሁ። የቤት ክራይ እስከምከፍለው አጥቼ ምንድነው ሻተር ነው ምናምን ልገባ ነው። አስደንግጡልኝ ቤተሰብ፣ ሜዳ ላይ ልወድቅ ነው አይደለም? አዎ ካናዳዬ ፎሎ ትሸከማለህ እንጂ አድቨርታይዝ የሚያሰራ የለም። በዛን ያህል ታዋቂ ካልሆንክ ፐርፌክት ውድድር ውስጥ እዛ ካናዳ ውስጥ ባሉት ሰዎች ላይ ካልገባ። ስለዚህ ኢትዮጵያ ምስኪኑ ሀገራችን እነ ጆን ዳንኤል እና እነ መንሱር ጀማል እነ ጃኒ ባስተካከሉት አድቨርታይዝ ላይ መጣና ጥርቅም አደረገው። አያችሁ፣ ፕላኑን ያውቋል። ካናዳ ቁጭ ብሎ ኢትዮጵያ ውስጥ ገንዘብ እንደሚገኝ፣ ኢትዮጵያ ውስጥ መስራት እንደሚቻል ራሱ እኮ ተናግሮታል። ኢትዮጵያ ውስጥ ገንዘብ መስራት እንደሚቻል። ስለዚህ ታዲያ ይሄ ልጅ ነው በራሱ መጣ የምትለው ወይስ በእኛ ልጆች ላይ ተንጠልጥሎ ነው የመጣው? በራሱ ነው የመጣው። ኢትዮጵያ የእውቀቱን ተጠቀመ። ይሄ ነገርም ብሰራው ያዋጣኛል አለ። ለዚህ ደግሞ መስራቱን ስንፈቅድለት ማጥፋቱን ደግሞ ብሶበታል። ዛሬ ምኑን ያጠፋው እስኪ ንገረኝ። የሰዎችን እኔ 100% የምነግረው አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው እኔ ውስጥ የሚሰማኝ። የማን አካውንት ተዘጋ ብሎ? የጃኒን አካውንት። ምን ያገናኘዋል? በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም ጆን ዳንኤልን አስምየዋለሁ። ስሜት ላይ ነሽ። ልጆቼን አይደለም። ይሄ ደግሞ የማይቀር ነገር ነው። የማይቀር ነገር። ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንን አጥፍቼ ለምን ልጁ መጣ ባሌ ሄደ ውሃ አስተከለ፣ ደቡብ ሄደ ውሃ አስተከለ፣ ፉን ሲል አሃ ተፎካካሪ መጣ፣ ሚስቱንም ወሰድኩኝ ኤክሱንም ወሰድኩኝ፣ አልሆንም የዛ ምን ላድርግ፣ የልጅቷን አካውንት ላዘጋ፣ ረብሻ እዚህ ጋር ልፍጠር። እኔ የሚሰማኝ እንደዛ አዶናይን ያደርገው ብለሽ ነው ምታምኝ? 100% ከዱርዬ ወንድሞቹ ጋር ዮንዬ የእሱ ዘርማን ዘሮቹ አልቀርም። ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ በቃ ለፎሎ ሰሞኑን የሚራሯጡት የእሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚሆነ ሰከር ያለ የሚመስል ልጅ አለ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል የሆነ ዘፈን መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰለ አስገባለት ምን የሆነ ዘፈን በቃ የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይን የሚነካ እንትን እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት የአዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። እና ምን ችግር አለው? ከቤተ መንግስት ስናባረራቸው በቲክቶክ ሊነቅሱ ነው። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድን ነው? ጆን ዳንኤልን አብረሽ እኮ ነው መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኖ ኦሮሞ ነው። በእናት ነው እንዴ ዘር? ኢትዮጵያዊ ነው። ማ ልጄ ነው። በእናት ነው እንዴ ዘር? በምንም ይሁን አይ ዘርማ በአባት ነው፣ በእናትማ አይደለም። ሁሉንም መጠቅለል ይፈልጋሉ። በቃ ሁሉንም መጠቅለል ያችም ትመጣና እሱና አሁን ጆን ዳንኤልን ብትጠይቂው ትግራዋይ ነኝ ነው የሚልሽ። አይልህም። ኦሮሞ ነኝ አይልሽ። ኢትዮጵያዊ ነኝ ነው የሚለው። ኖ ጆን ዳንኤል በአባቱ ትግራዋይ ከሆነ ትግራዋይ ኖ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም። በኦሮምኛም በአፋርኛም በአማርኛም በትግረኛ አዶናይ በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀኛል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ መቀመጫ መቆሚያ አይኖርም። ብር ሊያጥብ ነው የገባው። መኒ ላውንደሪ
ማ